በ50 ዶሮ መጀመር ትፈልጋላችሁ? በአነስተኛ መልኩ አቅም ለሌላችሁ ወይንም ደግሞ የገንዘብ እጥረት ላለባችሁ የሚሆን የዶሮ ብዛት ነው። አዳዲስ ነገሮችን ጨምሬበት ወቅታዊ ገበያ መሰረት ባደረገ መልኩ እንዲሁም ጾም ላይ ነው ያለነው። በጾም ምን ያክል ገንዘብ ይገኛል የሚለውን ወደ እናንተ የማደርስ ነው የሚሆነው። በግቢያችሁ ባለው ትርፍ ቦታ ላይ ቤት ሰርታችሁ ወይንም ደግሞ የተወሰነ ሼር ሰርታችሁ መጀመር የምትችሉበትን እድል ዛሬ ይዤላችሁ መጥቻለሁ። ሙሉ መረጃውን ተከታተሉ። ለማታውቁኝ ዳግም እባላለሁ። ከስራ ጋር እንዲሁም ከፓስፖርት ጋር እና ከዲቪ ጋር አዳዲስ መረጃ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የእናንተ አንድ ሰብስክራይብ ለኔ ሞራል ስለሚሆነኝ ሰብስክራይብ በማድረግ አላይታችሁን አሳዩኝ። እሺ ክብራን የቻናሌ ቤተሰቦች፣ በመጀመሪያ የወጪ ዝርዝር ልንገራችሁ። 50 ዶሮዎችን የሁለት ወር ዶሮዎች ብትገዙ እናንተ ጋር እየተንከባከባችኋቸው ወይንም ደግሞ እናንተ ጋር የሚቆዩበት ጊዜ እንቁላል መጣል እስከሚችሉ ድረስ 3 ወር ያክል እናንተ ጋር እየተንከባከባችኋቸው ታቆያላችሁ ማለት ነው። ወይንም ደግሞ እድገታቸው እስከሚጨምር እናንተ ጋር 3 ወር ይቆያሉ ማለት ነው። ታዲያ ይህንን ካልን በቀላሉ 50 ዶሮዎችን የመጀመሪያው፣ የሁለተኛው፣ የሶስተኛው ወር ላይ ምን ያክል መኖ እንደሚጠቀሙ ልንገራችሁ። የመጀመሪያው ወር እናንተ ጋር እንደመጡ እድሜያቸው 2 ወር ነው። ወር ሙሉ መኖ እናንተ ጋር ሲጠቀሙ 88 ኪሎ ያስፈልጋቸዋል። እነዚህ ዶሮዎች ሁለተኛው ወር ላይ የመኖ ጭማሪ ይታይባቸዋል፣ 98 ኪሎ ያስፈልጋቸዋል። ከዚህ በመቀጠል ደግሞ ሶስተኛው ወር ላይ 111 ኪሎ ድረስ ይጠቀማሉ ማለት ነው። አጠቃላይ ግን እነዚህ ዶሮዎች 297 ኪሎ ኦልሞስት 3 ኩንታል ማለት ይቻላል ወይንም ደግሞ 300 ኪሎ ማለት ይቻላል። ታዲያ እያንዳንዱን ኩንታል በ4200 ብር ብትገዙት የተለያዩ የመኖ ድርጅቶች ዋጋቸውን እያስተካከሉ ነው የሚገኙት። በ4200 ብር ትገዙታላችሁ 3ቱን ኩንታል። ለእነዚህ ዶሮዎች የመጀመሪያው ወር ላይ 88 ኪሎ ይጠበቅባቸዋል፣ ሁለተኛው ወር ላይ 98 ኪሎ፣ ሶስተኛው ወር ላይ 111 ኪሎ። አጠቃላይን 3 ኩንታል ከእናንተ ይጠበቃል ማለት ነው። 12600 ብር የመኖ ወጪ አለባችሁ ማለት ነው። እነዚህን 50 ዶሮዎች 14000 ብር ወጪ አድርጋችሁ ትገዟቸዋላችሁ በ280 ብር እያንዳንዳቸውን ዶሮዎች መጠን ማለት ነው። መጠጫ 1050 ብር፣ 230 ብር ደግሞ የጉዝጓዝ ታወጣላችሁ። የቫይታሚን 280 ብር፣ የክትባት 250 ብር፣ የተለያዩ ወጪዎችን 5000 ብር ታወጣላችሁ። ታዲያ እነዚህ ዶሮዎች በአጠቃላይ እንቁላል መጣል እስከሚጀምሩ ድረስ 34610 ብር ከአርቢው ይጠበቃል ማለት ነው። ይሄ ግን ሙሉ በሙሉ በአንድ ጊዜ መዘጋጀት ያለበት አይደለም። እንዳልኳችሁ የ3 ወር መኖ ነው ዋናው። እጅግ በጣም አስፈላጊ የሚሆነው መኗቸው ነው። እንዳያችሁት ዶሮአችሁን ወደ 14000 ብር ገዝታችሁ መኖ ግን 12600 ብር ወጪ አለባችሁ። ልብ በሉ፣ ከገዛችሁበት እኩል ዶሮዎቻችሁን ከገዛችሁበት ወጪ እኩል መኖ ይጠይቃል ማለት ነው። ስለዚህ መታሰብ ያለበት ለምሳሌ ቅድም እንደነገርኳችሁ 88 ኪሎ አለ፣ 98 ኪሎ፣ 111 ኪሎ በ3 ወር ከፋፍላችሁ መግዛት ትችላላችሁ። ስለዚህ በአንድ ጊዜ የሚያስፈልጋችሁ መነሻ ካፒታል አይደለም። እየሰራችሁ ዶሮዎቻችሁን መመገብ ትችላላችሁ ማለት ነው። ያልተካተቱ ወጪዎች አሉ። የሰራተኛ የቤት ኪራይ እና የመብራት አልተካተቱም። ምክንያቱም እነዚህ 50 ዶሮዎች ይሄ የሚካተትባቸው ከሆነ አንደኛ አያስፈልጋቸውም፣ ሁለተኛ ደግሞ ይሄ የሚካተትባቸው ከሆነ ቶታል ስራውን መስራት አትችሉም፣ ወደ ኪሳራ ነው የምትሄዱት ማለት ነው። ለ50 ዶሮ ብላችሁ ቤት የምትከራዩ ከሆነ ስራውን ባትጀምሩት ይመረጣል። ከተመቻችሁ ላይክ፣ ቀጣዩን የመለቅላችሁ ፓርት 2 ብላችሁ ኮሜንት ስታደርጉ ነው። ታዲያ ፓርት 2 ብላችሁ ኮሜንት ካደረጋችሁ በኋላ ሰብስክራይብ እና የደውል ምልክቷን ይጫኑ። ቀጣይ ፓርት 2 የመለቅላችሁ ቪዲዮ ወዲያውኑ እንዲደርሳችሁ እና ኖቲፊኬሽን እንዲገባላችሁ ቪዲዮ ተለቀቀ ብለው መልእክት እንዲልኩላችሁ ያደርጋል ማለት ነው። ሰብስክራይብ የምትለውን እና የደውል ምልክቷን መጫን በፍጹም